አያጅቦ ሳታማይ ብላኛለ ብታጠራ ይሻላል ልቅ እንደዚህ ያለ ድሪቱ ሐሳብ ከመግለጥ ማለት ክርስቶስ ራሱ እኮ ይገርማል እኮ አበልሳናት እኮ ነው እሱ ቃልን የሚገልጥ እሱ አሊፍ በል አንደበቱ እየተኮላተፈ እንደ ሕፃናት ቤት በል ፊደል ቆጥሮ አደገ ዘመሃሮ ለአብርሃም ልሳነ ዕብራይስጥ ልቀን ዘይት ሚሃር ልሳነ ዕብራይስጥ ለአብርሃም የዕብራይስጥን ቋንቋ ያስተማረ የዕብራይስጥን ቋንቋ እየተማረ አደገ አያጅቦ ሳታማይ ብላኛለ ብታጠራ ይሻላል ልቅ እንደዚህ ያለ ድሪቱ ሐሳብ ከመግለጥ ማለት ክርስቶስ ራሱ እኮ ይገርማል እኮ አበልሳናት እኮ ነው እሱ ቃልን የሚገልጥ እሱ አሊፍ በል አንደበቱ እየተኮላተፈ እንደ ሕፃናት ቤት በል ፊደል ቆጥሮ አደገ ዘመሃሮ ለአብርሃም ልሳነ ዕብራይስጥ ልቀን ዘይት ሚሃር ልሳነ ዕብራይስጥ ለአብርሃም የዕብራይስጥን ቋንቋ ያስተማረ የዕብራይስጥን ቋንቋ እየተማረ አደገ ፊደል እየቆጠረ በጥፊ እየተመታ ትምህርት ቤት ሄዶ ውሃ እየቀዳ እየታዘዘ አደገ እግዚኦ የኛ ትዕቢታችን እኮ አይደርስ እኮ ነው ማለት ክርስቶስ ተምሮ አድጎ እኛ ሳንማር ሊቅ መሆን እንፈልጋለን ስርዓት አፋልሰን በዚያ እድገታችን ትዕቢታችንን አስወገደ ከዛ በኋላ ተመላልሶ በዚህ ዓለም 33 ዓመት ኖረ 33 ዓመቱን ራሱ ቅዱስ ኤፍሬም እንደሚዘረዝረው እያንዳንዱ ዓመት ለባከነው ለአዳም ዕድሜ ካሳ ነው ይላል 30 ዓመት ለአዳም የ30 ዓመት ኃጢአት ካሳ የ30 ዓመት ጉልማሳ ብሎ ለሰራው ለዕድሜው ካሳ ነው 30 ዓመት ይኖረ ይላል ከዚህ በኋላ 3 ዓመት ከ3 ወር ይህንን ዓለም ዙሮ ወንጌልን አስተማረ አስተምሮ ሲጨርስ እንኳን እግዚአብሔር ይስጥልኝ የሚለው አልነበረም ድንጋይ አንስቶ ሊወግሩት ነበረ አስተምሮ ሲጨርስ እኔ አሁን ቃልዎት ያሰማልኝ ይባላለሁ እሱ ግን ድንጋይ ይጠብቀው ነበረ እኔ በሆን መልሼ አላስተምርም ብታባረሩኝ ደብረ ታቦር የሚባል ሀገር አልሄድም ነበርም እሱ መሐሪ ነው እንደኛ መምህር ስላይደለ ጨክነው ቢጨክኑበት ጨክኖ ያስተምራቸው ነበር ራርቶ ያስተምራቸዋል እንዲህ ያሉት ያስተምራቸዋል እየከለከሉት ያስተምራቸዋል እየጠሉት ይወዳቸዋል ይሰድቡታል ትግስቱ እኮ አስደናቂ ነው ምን ትሉት አጸመው እስመ ሐዞ ጋኔን ወይ አብድ ይሉታል ለምን ነው የምታዳምጡት አብዷል ይሉታል ከዚህ በላይ ምን አለ እኛ አንድ ቀን ብንሰደብ መምህርነታችን ተነካ ብለን ጨርቃችን ጥለን ባበድን ነበር ጋኔን ይዞታል ይሉታል ሎቱ ስባት አብዷል ይሉታል ተሳዳቢ ነው ይሉታል ኃጢአተኛ ነው ይሉታል በምድር ላይ ታላላቅ ኃጢአቶችን ሁሉ ስድቦችን ሁሉ ሰድበውታል ስሙን ለመጥራት እንኳን ተጸይፈው ኢየሱስ የሚባል ስም ያማረ ስም እያለው ያ ነበር የሚሉት አይሁድ አይቴው ሆረ ዝኩ ይሉታል ያ ወዴት ሄደ ይላል ስሙን ላለመጥራት ያ ወዴት ሄደ ዲቁ አይደርስ እኮ ነው ማለት ነው የጠብ መጀመሪያው ስምን እያወቁ አለመጥራት ነው ይላሉ ሊቃውንቱ ስሙን እያወቁ ያ ማለት አንተ ማለት አሁን ያ ወዴት ሄደ ይሉት ነበር እንዲህ ያባረሩት ሁሉ ሲማር ውሎ ከቤት ሲገባ እሱ መጠጊያ አልነበረውም ዋሻ ሂዶ ያድር ነበር ኩሉ ለላሃዱ አሃዱ ገቡ ውስተ ቤቶሙ ወግዚ ኢየሱስኒ ሆረ ውስተ ደብረ ዘይቱ አንገሃ ሌሊት ደግሞ ደብረ ዘይት ሂዶ ያድር ነበር ሲያስተምር ውሎ እህል ቅመስ የሚለው አልነበረም እመቤታችን እናንተ እህል ቅመስ እንኳን የሚለው የለም ብላ ሲደክመው አይታ በሰው አካል ስለተገለጠ ወደ ማታ መጣ እህል ቅመስ እንጂ ልትለው መጣች ይሁዳ ደግሞ ያንን ተጠቅሞ ጉባኤውን ሊፈታ እናት ትፈልጋለች አለ ደግሞ እሷ እህል ቅመስ ለማለት ነው አዛዋላ ስትለው አይ እናቴ ማናት በእናቴ ማናት ወንድሞችስ ማናቸው አሁን ተመልከቱ የዲያብሎስ ተንኮሉ ረቂቅ ነው እመቤታችን እህል ቅመስ ልትል ነው የመጣች ዲያብሎስ ደግሞ ይሁዳን ተጠቀመና ተመልከቱ ክርስቶስ ወልደ መኑ ውእቱ ብሎ ጠይቆ ነበር ክርስቶስ የማን ልጅ ነው ብሎ አይሁዳን ጠይቃቸዋል ወልደ ዳዊት የዳዊት ልጅ ከሆነ ዳዊት እንዴት ጌታ ያለው የዳዊት ፈጣሪ ነኝ ብሎ ነበር አሁን ዲያብሎስ ምን አደረገ ይሁዳን ተጠቀመና እናትህ እዚህ ተቀምጣ የዳዊት ፈጣሪ ነኝ ትላለህ ለማለት እናትህ ትጠራለች አሰኘ ይላሉ ሊቃውንቱ እዚያ በኋላ ደግሞ እናቴስ ማናት እናቴም ወንድሞቼም እነዚህ ናቸው ብሎ እህል ቅመስ እንኳን የሌለው ሳይኖር ኖረ ለቆናጽል ግበው ቦሙ ወላይ ዋፈስ ሰማይኒ ምጽላል ቦሙ ለወልደ ጓለማይ ወሳል ወጡ ሐዋያ ሰምክርሶ ቀበሮች ጉድጓድ አላቸው ወፎችን ጎጆ አላቸው ለክርስቶስ ግን መጠጊያ አልነበረውም ልብስም በዚህ ዓለም አንድ ልብስ ብቻ ነበር የነበረው ያንንም ሰባ ሰገል ያመጡለት ነው
ሲያድግ አብራው ታድግ ነበር። 33 ዓመት ሙሉ አንድ ልብስ ለብሶ የኖረ ማለት ነው ጌታ ማለት። በዚህ ዓለም ሲኖር እሱ ነው። እንደሱ ያለ ትሁት፣ እንደሱ ያለ ቸር ፈጽሞ የለም። ቸር መምህር፣ ቸር እረኛ፣ ቸር ባለመድኃኒት፣ ቸር ንጉሥ ነው። ከዚህ በኋላ 33 ዓመት ከ3 ወር አስተምሮ ትምህርት በምር ሲረዳለት የጸሎት ሐሙስ ዕለት ማታ ተያዘ። ወዶ ነው የተያዘ። ወዶ ሲያዝም በምሕረት ነው የተያዘው፣ በይቅርታ። የሚገርማችሁ ነገር ይሁዳ ሄዶ ሊያስዝ ሲሄድ ተማሪ እንደዚያ የሚያደርግ ተማሪ ዛሬ ይኖር ይሆን? አይኖርም። ይሁዳ ቀን ቀን ከጌታ ጋር እየሄደ ማታ ማታ ኢየሩሳሌም ውሽማ ነበረችው፣ እዚያ እየሄደ ነበረ። እንደዚህ የሚያደርግ ተማሪ ዛሬ የለም። እንደዚህም የነገሩን ነው ያልኳችሁ። እና እየሄደ እዚያ ያድር ነበረ። ብሩን የሚሰርቀው እዚያ እየወሰደ ነው። አሁን ጌታን አሳልፌ ብሰጣችሁ እሳ ስንት ሰጡኛል? 30 ብር ያንሰኛል። የሚስትህን ወንድም በርባንን እንፈታላለን። በርባን የተፈታበት ምክንያት በዚህ ምክንያት ነው ማለት ነው። የውሽማው ወንድም ስለሆነ ነው። መምህሩን በዚህ ለውጦ አባቶቻችን ይላሉ። በእውነቱ ያንን ለወጠ፣ ጌታን አስያዘ። ይሁዳ ጌታን አይጠላውም ነበረ፣ ይወደው ነበረ። ግን ምንድነው እሱም እንደለመደ ያመልጣል። ኋላ እኔ መልሼ መምህሬ ጋር ብሬን ተቀብዬ እቀጥላለሁ ብሎ ነበረ። ያላሰበው ነው የሆነበት ማለት ነው። ብሬን ልስራና ላምጣና ኋላ ንስሐ እገባበታለሁ የምትሉ ሰዎች እንደ ይሁዳ ሆናችሁ ነው የምትቀሩት። ይሁዳም መልሼ መምህሬ ያደርጋለሁ ብሬንም ብር አደርጋለሁ ብሎ ነበር የሸጠው እንጂ ጠልቶት አልነበረም። እንደወጣ ቀረ። የዛሬ ዓመት ንስሐ እገባለሁ የዘንድሮን ኃጢአት ልስራና ስንል እንደወጣን እንቀራለን ወገኖች። እዚያ በኋላ አይሁድ መጡ። ይሁዳ ሲመጣ ጌታ ከአትክልት ቦታ ውስጥ እየጸለየ ነበርና ተንሥኡ ንሁር እስመ በጽሐ ዘያገባእኒ የሚያስይዘኝ ደርሷልና ኑኒድ አላቸው። ኑኒድ ያላቸው ይሁዳ ጌታን ፍለጋ በአትክልቱ ቦታ ሲገባ ጨለማ ስለነበረ ጋሬጣ እንዳይግጠው። እንዴት ያለ ሩሩህ ስለሆነ መሄደ። የይሁዳን ገመና እንኳን አልሸፈነበትም። ርቱ ሃይማኖት ሚናል ሰው ሆይ አንተ ክርስቶስ ሆነህ ጠላትህን እንደ ይሁዳ ብታውቅበት ምን ታረገው ነበር ይላል። በጥርስ ነክሰህ በቆረጥከው ነበር ይላል። መጥቶ ሳመው። መምህር ደህና ነህ ብሎ ሳመው። በስምኑ ታገቦ ወልደ ጓለማያው ስምህ አሳልፈህ ትሰጠኛለህ ብሎ በጆሮው ሹክ ብሎ ገመናውን ሳይገልጥበት ዝም አለው። ወዶ ተያዘ። ተገደም አይደለም። ማንን ትፈልጋላችሁ? መናታ አስሱ። ዮሐንስ ወንጌል ምዕራፍ 18 ላይ አለ። ኢየሱስ ናዝራዊ የናዝሬቱ ኢየሱስ ክርስቶስ እኔ ነኝ ፍግምግም ብለው ወደ ኋላ ወደቁ። ማንን ትፈልጋላችሁ? የናዝሬቱን ኢየሱስ እኔ ነኝ ፍግምግም ብለው ወደቁ። ሲፈቅድላቸው ያዙት። ወልጄ ነው እንጂ በግድ አትይዙኝም ማለት ነው። በግድ ያዛችሁኝ አይምሰላችሁ። እስከ ዛሬ ዘመጠነ ዝመዋይል ሀሎኩ ምስሌክሙ ይህን ያህል ዓመት አብሬያችሁ ስኖር እንግዲህ ጀግና ከሆናችሁ አትይዙኝም ነበር። ወድጄ ነው የሞትኩ እንጂ እናንተ አይገድላችሁኝ አይምሰላችሁ አላቸው። ተያዘ። ዓለምን የያዘ አምላክ እኛን ከመያዝ ሊያወጣን በወንበዴ እጅ ተያይዞ አመሸ። የጸሎት ማታ ሲያሰቃዩት አደረ። ከገነት ወደ በለስ፣ ከበለስ ወደ ቤት ወደ ዕፀ ሕይወት በተመላለስንበት እግራችን ካሳ ከሐና ወደ ቀያፋ ሲመላለስ አደረ። ሌሊቱን ሙሉ ተከሶ ሲሰቃይ አድሮ ግርፋቱ ሁሉ መከራውን ሲቀበል አድሮ ማለዳ በጲላጦስ ፊት ለፍርድ ቆመ። ለፍርድ ሲቆም ዝም አለ። ቢሟገት ኑሮ አይሁድን ጸጥ እንደሚያደርጋቸው ያውቃል። ሳይሟገት አንደበታቸውን መዝጋት ይቻለዋል። ግን ቢሟገት የመከራ ዘመናችን እንዳይራዘም የኛን የመከራ ዘመን ለማሳጠር የሱንም የመሞቻ ጊዜውን አሳጠረ። ቶሎ እንዲሞት ፈቀደ። ዝም አለ። እግዚአብሔር ያሳያችሁ የማን ፋይል ነው በ3 ሰዓት ተጀምሮ በ6 ሰዓት በሞት የሚዘጋ? እርሱ ስለሆነ ብቻ እኛን ለመዳን ወአርመምኩ ለሰናይ ያለው ቅዱስ ዳዊት ቃል ተፈጸመ። ለበጎ ብዬ ዝም አልኩ። ወተሐደሰኒ ቁስሌ መከራው ጽኑ ነው፣ ግን ሰዎችን ለማዳን ብዬ ዝም አልኩ። ወሞቀኒ ልቤ በውስጤ ልቤ በውስጤ ተናደደብኝ። በአዳም ፍቅር ይናደድ ነበረ። በሰው ፍቅር ስኩር ሆኗልና እርቃኑን ሲጥል እንኳን አልታወቀውም። አዳምን ከመውደዱ የተነሳ ከሚደርስበት መከራ ይልቅ የአዳም ድነት የሚሰጥበትን ሰዓት ይናፍቅ ነበረ። ጌታ በጣም አስደናቂ ነው።
የመሞቻው ጊዜ በተቃረበ ቁጥር አዳም የመዳኛው ጊዜ ስለቀረበ ብቻ ደስ ይል ነው ነበር። ወመንን አለ ኀፍረት በእንተ ፍሥሓው ዘጽንዑ ሎቱ ይላል ቅዱስ ጳውሎስ በዕብራውያን መልእክቱ። አዳምን ስለማዳኑ ኀፍረትን ሁሉ ናቀ። ኀፍረትን የሚከድን አምላክ፣ ኀፍረትን የሚያስወግድ አምላክ ወያሴስር አንባ እማይንቲሆሙ ተብሎ አፍረው የሚያለቅሱትን እንባቸውን የሚያብስ ጌታ ኀፍረትን ንቆ አዳምን ከኀፍረት ለማዳን እርኩስ ምራቅ ተተፋበት። እኛ ሰዎች ሲያልፉ የሚተፉብንን ምራቅ እሱ ከፊቱ ላይ ተታፋበት። ይሄን ነው ወታገሰ ምራቅ እርኩሰ ያለው ሊቁ። እርኩስ ምራቅን ታገሰ። ሰውን በደሙ ዓለምን በደሙ ያነጻ አምላክ በእውነቱ ማለት ነው። ምድር በደሙ ታጥባ ነጽታ ምድርኒ ትገብር ፋሲካ ተሐጺባ በደሙ ክርስቶስ ተብሎ የተነገረላት በደሙ አጥቦ ለምድር ደስታን የሰጠ እሱ እርኩስ ምራቅ ተተፋበት። ያወቀ አላወቅም ተባለ። በመዳኞች ላይ የሚፈርደውን ተፈረደበት። እዚህ በኋላ እርጥብ መስቀል አሸክመው ወሰዱት። ከቀኑ በ6 ሰዓት ተሰቀለ። አዳም በ6 ሰዓት ተሳስቶ ነበርና እጁን ተቸነከረ። አዳም ዕፀ በለስን ቆርጦ ለበላበት በደሉ ካሳ ለማስጠት የእጃችንን በደል በእጆቹ ችንካር ካሰልን። ወደ በለስ የሮጥንበት የእግር በደል የእግር ዕዳ ነበረብን፣ እግሩን ተቸክሮ በእግሩ ካሰልን። በለስን በልተን ዕዳ ነበረብን፣ ሐሞት ጠጥቶ ደግሞ የመብሉን የመጠጡን ደግሞ በዚህ ካሰልን። ደረቱን ተቸንክሮ ተወግቶ ካሰልን። ጎኑን ተወግቶ ቤተክርስቲያንን መሰረታት። እርቃኑን ውሎ የእርቃናችንን ካሳ ካሰ። በገመድ ተጎትቶ ወድቆ እኛን ከውድቀት አነሳን። አዳምን ተቀብሮ መቃብራችን ዋሰሰለ ሙስና በውስተ መቃብር፣ ጥፋትን በመቃብር ውስጥ አስወገደ። ሕይወታችንን ሞታችንን ቀደሰ። በዲያብሎስ ቁራኝነት ነፍሳችን ከስጋችን በግድ ትለይ ነበረ። በመዓዛ ገነት በይባቤ መላእክት ነፍሳችን ትለይ ዘንድ አርአያ የሆነን ዘንድ እርሱ ምን አደረገ? ከዚያ በኋላ እሱ አባ ማሐጽን ነፍሴ ውስተ እዴከ ክቡር ብሎ ነፍሱን ከስጋው ለየ። ከዚህ በኋላ ፀሐይ፣ ጨረቃ፣ ከዋክብት ፀሐይ ጨለመች፣ ከዋክብት ረገፉ፣ ጨረቃ ደም ሆነች። ለምን? የፈጣሪያችን እርቃን አናሳይም ብለው ነው። የፈጣሪያችን እርቃን አናሳይም ብለው እነሱ ብርሃናቸውን ከለከሉ። 9 ሰዓት ላይ መልሰው አበሩ። ሰው ከሞተ በኋላ ያፍርምና ነፍሱ ስለወጣ ነፍሱ ከስጋው ስለተለየች 9 ሰዓት ላይ ፀሐይ፣ ጨረቃ፣ ከዋክብት አበሩ። ፀሐይ፣ ጨረቃ፣ ከዋክብትን በዚሁም ላይ ምን አደረገ? እንዲህ አደረገ። ፀሐይን በማጨለም ከዋክብትን በማርገፍ ጨረቃን ደም በማልበስ የሰማይ አምላክ መሆኑን ገለጠላቸው። መሬትን አለትን በደሙ ሰንጥቆ ሙታንን አስነስቶ የምድር ጌታ መሆኑን ገለጠላቸው። የቤተ መቅደሱን መጋረጃ በሰይፍ በረቂቅ ሰይፍ ከሁለት ሰንጥቆ ሐጋይ ሕግ እግዚአብሔር ሰንበት እንደሆነ የሕግ ባለቤት እንደሆነ የመቅደሱ ጌታ እንደሆነ ደግሞ በዚህ ገለጠላቸው። ጌትነቱን በዚህ አስረዳ። አርአየ ስልጣኖ ላይ ለሞት በዚህ ጊዜ ጌትነቱን በሞት ላይ ገለጠ። ሞት ይዘው ዘንድ እንዳይቻለው አደረገ። ሞትን ገዛ፣ ዲያብሎስን አሰረ። አምላኬ አምላኬ ለምን ታደገኒ ብሎ ሲጮህ ዲያብሎስ ፍጡር መስሎት ሲቀርብ በእሳት ዛንጀር በንፋስ አውታር ዲያብሎስ የክርስቶስን በበግነቱ ሲሰዋ አይቶ የእረኝነቱን ኃይል አላወቀምና ቀረብ ሲል በበትረ ህለት በረቂቅ ኃይል ተመልከቱ። ዘይርእ ይወሙ ለአሕዛብ በበትረ ሐጺን አሕዛብን በማደሪያቸው አጋንንትን ጠርቶ በስልጣኑ ኃይል እየቀጠቀጠ የሚገዛቸው ኢየሱስ ክርስቶስ ዲያብሎስን ቀጠቀጠው፣ መርዙን አስተፋው፣ የሞትን ጥርስ አወለቀ፣ ዘንዶውን ሰነጠቀው። ምን አለ? ኀፍረታችን አስወገደ። ሰጠጥ ከሰቄ ወሐሴት አቅነት ከን ያለ ቅዱስ ዳዊት ኀፍረቴን ቀደህ ደስታን አስታጠቀኝ አለበስከኝ። ወቀጥቀጠ መናስግተ ዘሐጺን ዲያብሎስ በ5500 ዘመን በመርገም ቁልፍ ቆልፎት የነበረውን ሁሉ ገነት የገነት የሲኦል ደጅ ሁሉ ሰብሮ አዳምን በ11 ሰዓት ነፃ አወጣው። ተዘግቶ የነበረውን ገነት ከፍቶም ስብሐት ለእግዚአብሔር ለዛ አውረሰነ መንግሥቶ ሰማያዊት እያለ ከነ ልጆቹ አስገባው።
እኛ በገዛ ተጣልተነው ነበረ፣ በገዛ ደሙ ታረቀን። እግዚአብሔር በአንድ ልጁ ታረቀን። በልጅ የታረቁት እርቅ በልጅ ደም ምሎ የታረቁት እርቅ ጽኑ እንደሆነ በእኛም እንኳን በልጁ ደም ታርቆናልና ጽኑ ውል የምሕረት የይቅርታ ውል ሐዲስ ኪዳን የተባለች ወንጌልንም ሰጠን። እንግዲህንም ሀለወነ ንባ ውስተ መንግሥተ እግዚአብሔር፣ እንግዲህ በክርስቶስ መንግሥት እንገባለን። ይህንን የመሰረተልን ፈጣሪያችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ከመስቀሉ ስር ማን ተገኘች? እመቤታችን። አያችሁ፣ ከገደለን እንጨት ስር ሔዋን ነበረች፣ ከዳንበት እንጨት ስር ማርያም ታየች ማለት ነው። እንግዲህ ተመልከቱ፣ ከዛፉ ስር የነበረችው ድሮም አንድ ዛፍ ስር አንዲት ሴት ቁማ ነበር የጠፋችው። ዛሬ ደግሞ ከመስቀሉ ስር ማርያም ወይ ቅውባ በመስቀሉ እመቤታችን ቁማ አዳነን። እሷን እያሳየ ዲያብሎስ መናጢ ከሲኦል እንውጣ ስንለው እናታችሁን የዋተ በለስሩ ስር እያለ ሲያሰቃየን ነበር። ደግሞ ዲያብሎስ አሁን ለማዳኔ ደግሞ ማርያም ተመስቀሉ ስር ምስክር የእሷ ሥጋ ብሎ እሷን አቁሞ አዳነን። ሔዋንን አቁሞ ዲያብሎስ ቢያጠፋን ክርስቶስ ደግሞ እናቱን መስቀል ስር አቁሞ አዳነን። ስለዚህ ምን አለ? እንተ ይእቲ ስምየ ማርያም፣ ዲያብሎስ አንተ መናጢ እክድሃለሁ፣ ምስክሬ ደግሞ ድንግል ማርያም ናት። ለመዳኔ ምስክር እሷ ናት። የነጻነታችን ግዛን እሷ ናት። ከመስቀሉ ስር እንግዲህ ሰው ዕዳ ይኖርበታል። ዕዳ ይኖርበትና በዚህ ቀን ዕዳህን ክፈል ተብሎ ዕዳ ይያዝበታል። እዛ በኋላ ሲከፍል ዕዳው ይሰረዝለታል። ሲሰረዝለት ምን ይሰጠዋል? ደረሰኝ። ደረሰኝ በሉ፣ ሁላችሁም ጨምሩ በሉ፣ ጨምሩ። ደረሰኝ። አሁን ክርስቶስ ምን አደረገ? በጋች የሕይወት በግ አይደል? እሱ የሕይወት በግ ነው። እሱ 30 ብር ተሸጠና ዕዳችን ከፈለ። ተሽጦ ስጋውን በላ ነው፣ ደሙን ጠጣ ነው። ጸጉሩን ደግሞ በጉን ሸልተው ይለብሱታል። ደግሞ በጥምቀት ደግሞ ራሱን አለበሰን። ኩልክሙ ለተጠመቅሙ ክርስቶስ አለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። አሁን ልብሰ ሞገስ ክርስቶስን ለብሰናል። ኋላሳ ደግሞ ደረሰኝ ደግሞ ዕዳችን ለመሰረዙ ነያምክሙ። ተመልከቱ፣ ባለዕዳ ለመሆናችን ደረሰኛችን ሔዋን ነበረች። ነፃ ለመውጣታችን እናቱንና መስቀሉን ደረሰኝ አድርጎ ሰጠን። አሁን ይህን መስቀል በጀሚይዘው ዕዳ ተሰርዞልኛልና ደረሰኝ ነው። ይሄ እግዚአብሔር የሰጠን የነፃነታችን ዕዳችን ለመፋቁ የያዝነው የነፃነት ደብዳቤ ነው መስቀል እና ድንግል ማርያም። ይህን ጣሉ የሚለን መልሶ ባለዕዳ ለማድረግ ነው። ደረሰኝ ከሌለ ዙረ እንደምትከሰስ እወቀው። እንዳትከሰስ ደረሰኝ አትልቀቁ። እመቤታችንን ያዘን፣ መስቀሉን ሰጠ፣ ሲኦልን በረበረ፣ የንስሐ በር ደግሞ ከፈተልን። አድኛለሁ ብሎ ደግሞ አልተወንም። አርሃ ወለነ ኅዋተ ንስሐ ጎርጎርዮስ እንደተናገረ መቼ ሰው ደካማ አይደል? በደም ያድኛቸው ዙረው ቢጠፍሳ ብሎ ደግሞ የንስሐ በር ከፈተልን። ይህን ላደረገ መድኃኒታችን ኢየሱስ ክርስቶስ ምስጋና ይግባው። ኋላስ ምን አለ እንግዲህ 9 ሰዓት ሄዶ ነፍሳትን አወጥቶ 11 ሰዓት ገነት አስገብቷል። እስከ እሑድ ድረስ ስትቆጥሩት 33 ሰዓት ደግሞ ለእነሱም እንዳይጎልባቸው እስከ እሑድ ከ40-11 ሰዓት ደግሞ ከእኛ ጋር 33 ዓመት እንደኖረ ከነፍሳት ጋር ደግሞ በገነት 33 ሰዓት አብሯቸው ቆይቶ እሑድ ተነስቷል። ይሄንን አድርጎ 11 ሰዓት ላይ ተቀበረ። ዮሴፍና ኒቆዲሞስ ሊገንዙት መጡ። አሁን ማረፊያችን እዚህ ላይ ነው እንግዲህ ርዕሳችን ማለት ነው። የጌታችን ኢየሱስ ክርስቶስ ጲላጦስን እንደው ይህንን ሥጋ ስጠን አሉት። ልቡ ለጻድቅ ውኩል ከመ አንበሳ፣ ንጉሥ የገደለውን አንበሳ የሰበረውን የሚያነሳ የለም። እነዚህ ግን በክርስቶስ ተማምነዋልና ሄደው ጲላጦስን የጌታችን የኢየሱስ ክርስቶስን ሥጋ ስጠን መገነዝ እንፈልጋለን አሉት። ሰጣቸው። በአዲስ መቃብር ቀበሩት። ሙታንን ድል አድርጎ ተነሳ። የትንሣኤያችን በኩር ነዋልና ለእኛም ትንሣኤን ሰጠን። ርዕሳችን ምንድን ነው? ቆዩ እንግዲያስ ርዕሳችን ምንድን ነው? የጌታችን የኢየሱስ ክርስቶስን ሥጋ ምን አረጉ ነው። ያንን ሥጋ ለምን ለመኑ የሚለውን ብቻ ነግሬ ይሄ ነው እንግዲህ ክርስቶስ ሞተ፣ ዕዳችን ቀደደ፣ አዳነን ብያቸዋለሁ። አሁን ይሄ ዛሬ መሰብሰባችን ጥቅሙ ምንድን ነው ሲባል ሙቶ ሲጨርስ ሥጋውን ይዘን ቤታችን ነው። ሙቶ አዳነን አይደለም? ሲኦልን በረበር አይደለም? ገነትን ከፈተ። እኛስ ምን እንያዝ? ምንድነው አሁን ይዘን የምንሄደው ስንባል የመድኃኔ ዓለምን ሥጋ ነው። የመድኃኔ ዓለምን ሥጋ አሁን ዛሬ ቀራንዮ ነው ያለን። ሁላችሁንም ከመስቀሉ ስር እንደተገኘን አስቡት እስቲ። ቤቴን ስሄድ ምን ይዤ ልሄድ ብላችሁ አስቡ። ዮሴፍና ኒቆዲሞስ የክርስቶስን ሥጋ ይዘው ሄዱ። እኛ ምን ይዘን የምንሄደው? ያንን ይዘን መሄድ አለብን። ድርሻቸው ክርስቶስ ነው። ሊተሰ ምንድን ያለ ቅዱስ ዳዊት ተልዮ እግዚአብሔር
ይይሰኒ እኔ እግዚአብሔር ርስቴ ነው፣ ጽዋ ተርታዬ ነው፣ እድል ፈንታዬ ነው፣ ድርሻዬ እግዚአብሔር ነው፣ ርስቴ እግዚአብሔር ነው። ድርሻችን መጨረሻ ላይ የሚቀረን እግዚአብሔር ነው። ሁሉ አልቆ ስልጣንም ተሽሮ ገንዘብም አልቆ መልክም ተውልጎ ዘመድም ጠፍቶ እድሜም አልቆ አካልም ደክሞ መጨረሻ ላይ የሚቀረን ጥሪት እግዚአብሔር ነው። ክርስቶስን ይዘን መሄድ አለብን። ያንን ስጋ ለመኑ የሚለውን ምን ብለው እንደሚተረጉሙ ሊቃውንቱ ንገራችሁ። የጌታ የኢየሱስን ስጋ ለመኑ የሚለውን ርቱ ሃይማኖት ሀበነ ዘንተ ስጋ ይላል። ይህንን ስጋ ስጠን። ምን ያደረገውን ስጋ? በስደቱ ዲያብሎስን ያሰደደውን ይሄ ስጋ አሁን ዛሬ የምንቆርበው ስጋ ምን እንደሆነ ወቁት። በስደቱ ዲያብሎስን ያሰደደውን፣ ባህርን በቃሉ ጸጥ ያደረገውን፣ ነፋሳትን በቃሉ የጸጥ ያደረገውን ስጋ ስጠን። አሁን እኛ የምንቆርበው ስጋ ነፋሳትን ጸጥ የሚያደርገውን ስጋ ነው። ያን ስጋ እኮ ነው የምንቀበለው። አሁን በእኛ ላይ ነፋስ ሲነሳ ጸጥ ያደርገዋል አምነን የምንቀበል ከሆነ። እንዲህ ያልን እንደሆነ ደግሞ ምን እንለዋለን? ዛሃዛን ከምኔነ ማይበላተው ይዛተ መናፍስት ዘኮን ከነመርሶ ህይወት ሙስና እንለዋለን። ጸጥ ያደርገዋል ወደውን ሁሉ ጸጥ። ወኮነ አብይ ዛይን ወተንሲዮ ገሰጾሙ ለነፋሳት ወኮነ አብይ ዛይን። ሞገዱን ጸጥ የሚያደርገውን ስጋ በቸርነቱ ሰጠን። ያንን ስጋ ስጠን አሉ። በእውነቱ ማለት ነው። አልዓዛርን ከሞት የቀሰቀሰውን ስጋ ስጠን። ይህ ስጋ አልተለመነ ምን ይለመናል? በእውነቱ ማለት ነው። መለመን ያለብን መድኃኔዓለምን ያን ስጋህን ስጠን። ባህር ጸጥ የሚያደርገውን ነፋስ የገሰጸውን ስጋህን ስጠን። በባህር ላይ የተራመደውን እንዘ ኢይርህስ ሀገሪሁ እግሮቹ ሳይረሱ በባህር ላይ የተራመደውን ያን ስጋህን ስጠን። ያንን ስጋ አጋንንትን በሪያ መንጋ ያሰጠማቸውን ያንን ስጋ ስጠን። አልዓዛርን ከሞት ያስነሳውን ያንን ስጋ ስጠን። የ38 ዓመት ድዊ የቀሰቀሰውን ያንን ስጋ ስጠን። እውር ሆኖ የተወለደውን በምራቁ ያበራውን ያንን ስጋ ስጠን። ይህ እኮ ነው አይደል? ምንድን ነው የሚለው? ተመልከቱ። ሰላም ላይዳዊከ ብሎ ምንድን ነው? ጽውረ ለገብራ በምራቅ አፉ ከቅዱስ አይንተ እውር ይፍጥራ ትምህርተ ዋት ክርስቶስ ዘተትነገርም ጵርስ። ይሄ ነው ሐቆታና ያልፍም ሁሉም ነገር ማለት ነው። ከቅዱስ ቁርባን በፊት የምትሰበክ ኢየሱስ ክርስቶስ ሆይ ነገስታት በእንቲአከ ይገድፉ ጀራ ወጠቆሙ ይፈቱ ሐራ። ነገስታት ላንተ አክሊላቸውን ያወርዳሉ። እናጼ ካሌብን የመሰሉት ቆርበው ፍቅርህን ተከትለው እያሽቀጠሉ ጥለው በፍቅር ይሰደዳሉ። ያንን ስጋ ስጠን። ጎባጣይቱን ቀና ያደረጋትን፣ ዲዳዎችን የፈታቸውን፣ እውራንን ብርሃን የሰጣቸውን፣ ወለአንካሳን ፍኖተ ወለበአማን ኮኖሙ ቃለ ለእውራን ምርጉዘ ለእውሮቹ ምርኩዝ የሆናቸውን ያንን ስጋ ስጠን። ሰማይና ምድርን ጸጥ ያደረገውን ያንን ስጋ ስጠን። ሞትን ድል የነሳውን ያንን ስጋ ስጠን። አጋንንትን የቀጠቀጣቸውን ያንን ስጋ ስጠን። በክብር ያረገውን ያንን ስጋ ስጠን። በሰማያት በክብር የሚኖረውን ያንን ስጋ ስጠን። ይህንን ስጋ ነው የምንቀበለው ማለት ነው። ዛሬ የምንቀበለው ስጋ ይሄን ነው።